እስራኤል ለሶማሌላንድ እውቅና ለመስጠቱ ቀደመች እንጂ ነገሩ በብሪታንያ ፓርላማ ተመክሮበት ነበር። አሜሪካ ከጅቡቲ ካምፕ ሊሞኔር ባሻገር ሶማሌላንድ ላይ የጦር ሰፈር የመገንባት ፍላጎት አላት። ዱባይ ፖርት በርበራ ወደብ ላይ የአንበሳውን ድርሻ ወስዷል። ኢትዮጵያ በሎጋሃያ የባህር ዳርቻን ለማግኘት ለሶማሌላንድ የሀገርነት እውቅና ለመስጠት ተንቀሳቅሳ ነበር። እናም እኚህ ሀገሮች በሙሉ ምናልባት ከእስራኤል ቀጥሎ እውቅናን ይሰጣታል ተብሎ ይጠበቃል። ሶማሌላንድ የቀጠናውን ሌላኛዋ ያያሏን ሀገራት የጦር ካምፕ ትሆናለች። አሁን ጥያቄው እስራኤል ለሶማሌላንድ እውቅና ሰጥታለች። ይህ የቀጠናውን ካርታ የሚቀይር ውሳኔ በቀጠናው የኃይል አሰላለፍ ላይ ምን አይነት መልክ ይኖረዋል የሚለው የብዙ የፖለቲካ ተንታኞችን ሀሳብ ወስዷል። አንደኛ፣ እስራኤል በቀጠናው የተጽዕኖ አድማሳቸውን እያሰፉ የመጡትን ቱርክና የኢራንን ጫና ሚዛን ማስጠበቅ እንድትችል ያደርጋታል። በተለይ ቱርክ በሶማሊያ የቱርክ ወታደራዊ ጦር ቤዝ ቱርክሶምና በሶማሊያ ፖለቲካ ውስጥ እያደገ የመጣው ሚናዋን በእስራኤል ተገዳዳሪነት ጫና ውስጥ ይወድቃል። ሁለተኛ፣ ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። አልሸባብ ከሁቲዎች ባሊስቲክ ሚሳኤል፣ ድሮንና ስልጠናዎችን እንዳገኘ ሪፖርቶች ያመለክታሉ። የሱዳኑ መሪ አልቡርሃን ከኢራን የጦር መሳሪያ የሚያገኙት በኤርትራ በኩል ነው። ከዚህ ቀደም ጄሩሳሌም ፖስት እና ሃርቴዝ ጋዜጣ ኢራን በቀጠናው እያጠቃችን ያለችው በሱዳንና በኤርትራ በኩል ነው ማለታቸውን ተከትሎ የእስራኤል የቀጠናውን ህልውና የኃይል አሰላለፉን ከማብዛባቱ ባሻገር አዲስ ውጥረትን ያዋልዳል ተብሎ ይጠበቃል። ሶስተኛ፣ ኢትዮጵያ የእስራኤል በቀጠናው መገኘት ኢትዮጵያ የግብፅን ተጽዕኖ ለመቀነስ ይረዳታል። በሎጋሃያ ያደረገችው የጦር ሰፈር የማግኘት እድልን ያሰፋዋል። ከዚህ ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻውን እንድትቆጣጠር እስራኤል ፍላጎት አላት። ምናልባት ከሶማሌላንድ ቀጥሎ አሰብ የባለቤትነት ለውጥ ያደርጋል። ጤና ይስጥልኝ። ይህ ሆርን ቪው ነው። ሰሞነኛ የቀጠናውን ውሎ እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። በኢየሩሳሌም የተተኮሰው የዲፕሎማሲ ርችት በኢትዮጵያ ደስታን አጭሯል። ነገሩ ወዲህ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሰጡት የሉዓላዊነት እውቅና ለአንዱ የህልውና ዋስትና ሲሆን፣ ለሌላው ደግሞ የስትራቴጂክ ድል ነው። የእስራኤል ስሌትና የቀይ ባህር ቁልፉ ለቤንጃሚን ኔታንያሁ ለሶማሌላንድ እውቅና መስጠት ማለት በካርታ ላይ አዲስ መስመር ማስመር ብቻ አይደለም። ይህ ትልቅ ስትራቴጂያዊ እርምጃ ነው። ኔታንያሁ በመግለጫቸው ላይ የውጭ ጉዳይ ሚኒስትሩን ብቻ ሳይሆን የሞሳድ የእስራኤል የስለላ ድርጅት ኃላፊ ዴቪድ ባርኒያን በስም ጠርተው ማመስገናቸው ተራ ነገር እንዳልሆነ ይጠቁማል። የሚያሳየው የሶማሌላንድ ጉዳይ ለእስራኤል የደህንነት ጉዳይ ብቻ ለመሆኑን ነው። ሶማሌላንድ የምትገኘው ስትራቴጂያዊ በሆነው የባብል ኤልመንደብ መተላለፊያ ላይ ነው። እስራኤል ከኢራንና ከየመን ሁቲዎች የሚሰነዘርባትን ጥቃት ለመከላከል በቀይ ባህር የሰማይ ላይ አይን ወይም የምድር ላይ ስለላ ጣቢያ ትፈልጋለች። ሶማሌላንድ ለዚህ ፍጹም ምቹ ቦታ ናት። በመሆኑም እስራኤል ደህንነቷን እንድታስጠብቅ ያስችላታል። በሌላ በኩል ኔታንያሁ ይህን ስምምነት በፕሬዝደንት ትራምፕ አነሳሽነት ከተፈረመው የአብርሃም ስምምነት መንፈስ ጋር የሚሄድ ብለው መጥራታቸውን ለዋሽንግተን የተላከ ኮድ ነው። ትራምፕ ወደ ስልጣን ሲመለሱ እስራኤል በአፍሪካ ቀንድ ያላትን አቅም በማጠናከር ለአሜሪካ ጭምር ክልላዊ ፖሊስ ሆና ለመቅረብ እየሰራች ትገኛለች። አልፎም በጋዛው ጦርነት ምክንያት ዲፕሎማሲያዊ ጫና የበዛባቸው ኔታንያሁ እስራኤል ብቻዋን አይደለችም፣ አዳዲስ ወዳጆችን እያፈራች ነው የሚል መልእክት ለህዝባቸው በማስተላለፍ ላይ ናቸው። ከዚህ ባሻገር ለኢትዮጵያ ያለው ትርጉም ብዙ ነው። አዲስ አበባ በሶማሌላንድ ጉዳይ ከሞቃዲሾ ከካይሮና ከምዕራባውያን ዘንድ ከፍተኛ ጫና ሲደረግባት ነበር። የእስራኤል ውሳኔ ለኢትዮጵያ የሜሞራንደም ኦፍ አንደርስታንዲንግን ህጋዊነት ማረጋገጫ ይሰጣል። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ስትፈራረም አገር ላልሆነች ግዛት እንዴት እውቅና ትሰጣላችሁ የሚል ወቀሳ ነበር። አሁን ግን የተባበሩት መንግስታት አባልና ሀያል ሀገር የሆነችው እስራኤል እውቅና ስትሰጥ የኢትዮጵያ ውሳኔ ህገወጥ ሳይሆን የርቀት እይታ የተሞላበት ያስመስሏል። ኢትዮጵያ አሁን እኛ ብቻ አይደለንም ለማለት አቅም አግኝታለች። የዚህ ስምምነት ትልቁ ውጤት የጠላት ጠላት ወዳጅ ነው እንደሚባለው ግብፅ በሶማሊያ በኩል ኢትዮጵያን ለመክበብ ስትሞክር፣ ኢትዮጵያ ደግሞ በእስራኤል በኩል ሚዛን መጠበቂያ አግኝታለች።
እስራኤልና ኢትዮጵያ በቀይ ባህር ደህንነት ላይ የጋራ ጥቅም አላቸው። እስራኤል ቴክኖሎጂና የደህንነት መረጃ ታቃብላለች። ኢትዮጵያ ደግሞ የሰው ኃይልና የጂኦግራፊ ትስስር ታቀርባለች። ይህ በምላሹ ኢትዮጵያ የወደብ ህልሟን ያቀርብላታል። የሶማሌላንድ ሉዓላዊነት በዓለም አቀፍ ደረጃ ተቀባይነት እያገኘ ሲሄድ ኢትዮጵያ የባህር ኃይል መሰረት ለመገንባት ያላትን ህልም ይበልጥ እውን ይሆናልም። የሶማሌላንድ መንግስት በራስ መተማመኑ ሲጨምር ከኢትዮጵያ ጋር ያለውን ስምምነት ወደ ተግባር ለመቀየር አይደራደርም። በዚህ ምክንያትም በዚህ ታሪካዊ ክስተት የሚታየውም በምስራቅ አፍሪካ አዲስ የኃይል ዘንግ አክሲስ ኦፍ ፓወር እየተፈጠረ መሆኑን ነው። ኢየሩሳሌም፣ ሃርጌሳና አዲስ አበባ። ይህ ጥምረት የግብፅንና የሶማሊያን ጥምረት የመፈተን አቅም አለው። ለኔታንያሁ ይህ የደህንነት ማስከበሪያ ነው። ለኢትዮጵያ ደግሞ ይህ የዲፕሎማሲ ጋሻ ይሆናል ተብሎ ይጠበቃል። በሻቢያ መንደር ድንጋጤ ሰፍኗል። ሻቢያ በግዴታ መግለጫ ማውጣቱ የድንጋጤው ማሳያ ነው። ሻቢያ ስለ ሶማሌላንድ ጉዳይ ግራ አጋቢ መግለጫ አውጥቷል። በአንጻሩ ኢትዮጵያ ስክነትን መርጣለች። ካቢኔው በበኩሉ የእስራኤልን አቋም ያጸደቀ ሲሆን የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ያደርጋል። በሶማሌላንድ ጉዳይ ለቀናት ዝምታ መርጦ የነበረው የኤርትራው አገዛዝ የእስራኤልን ውሳኔ በመቃወም መግለጫ አውጥቷል። የአገሪቱ ማስታወቂያ ሚኒስትር በጉዳዩ ላይ ሾላ በድፍን የሆነ ግልጽ ያልሆነ አጭር መግለጫ ማሰራጭቷል። የቴል አቪቭ ውሳኔ ቀጠናውን ቀውስ ውስጥ ሊከት ይችላል የሚል ነው በማለት የግብፅን ሐሳብ ተጋርቷል። ቀጥሎም የተባበሩት መንግስታት ድርጅት ይህን ጉዳይ ከቻይናና ታይዋን ጋር አያይዞ እንዲመለከተውም ጠይቋል። የኤርትራ ማስታወቂያ ሚኒስቴር በለቀቀው አጭር መግለጫ ተውኔቱ ሚስጥር አይደለም ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽን ይዞ ይመጣል ሲል አስጠንቅቋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸው መግለጫ በኤክስ ገጻቸው አጋርተው የጸጥታ ምክር ቤት አባላቱ የማያሻማ ምላሽ ሊሰጡበት እንደሚገባም አስምረዋል። መግለጫው በተለይም ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባም ገልጿል። ከኢትዮጵያ መንግስት ጋር መቃቃር ውስጥ የገባው የፕሬዝደንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብፅ ጋር ልዩ ትብብር ማዕቀፍ ስምምነት እንደደረሰ ይታወሳል። በእስራኤል ውሳኔ እስካሁን ኢትዮጵያ ዝምታ መርጣለች። ከደርግ ዘመነ መንግስት አንስቶ ሶማሌላንድ አገር እንድትሆን ጥረት ስታደርግ የነበረችው ኢትዮጵያ ጉዳዩን በዝምታ መመልከቷ በበጎ እንደሚታይ የፖለቲካ ተንታኞች አስገንዝበዋል። ተንታኞች በአስተያየታቸው ኢትዮጵያ ሌሎች የአፍሪካ ሀገራት እውቅና እስኪሰጡ መጠበቅ አለባት። እስካሁን ጉዳዩን በዝምታ መመልከቷ በበጎ የሚታይ ነው፣ ተቃውሞ ድጋፍም ሳታሳይ ጊዜ መጠበቅ አለባት በማለት እየተናገሩ ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሚመጣው ሰኞ እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ አስቸኳይ ስብሰባ ሊያደርግ መሆኑም ተሰምቷል። ይህን የገለጹት በተባበሩት መንግስታት የእስራኤል አምባሳደር የሆኑት ዳኒ ዳሮን እስራኤል ከፖለቲካዊ ውይይቶች አታፈገፍግም ብለዋል። በኤክስ ገጻቸው ሐሳባቸውን ያሳፈሩት አምባሳደሩ ሀገራቸው ከአጋር ሀገራት ጋር ትብብርን ለማጠናከርና ቀጠናዊ መረጋጋትን ለማምጣት በሚል ኃላፊነት በተሞላበትና ግልጽ በሆነ ሁኔታ እንደምትንቀሳቀስም አሳውቋል። ባለፈው አርብ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት ተቃውሟቸውን አሰምተዋል። እስራኤል ለሶማሌላንድ ይፋ እውቅና የሰጠች የመጀመሪያው ሀገር ናት። ይህ የእስራኤል እርምጃ ኢትዮጵያ በቀጣይ አሰብን ለመቆጣጠር አቅም የሚፈጥርላት ይሆናል ተብሎ ይጠበቃል። የተወደዳችሁ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ተቋጭቷል።